ጠዋት ላይ ስንቸኩል የምንጸልያት መዝሙረ ዳዊት መዝሙር 62 እንዳለ ይነግራችኋለሁ ድርግሚት በሚለው አካውንት ላይ ማለት ነው። እና በአማርኛው እንደዚህ ይላል። ሁላችሁም ሼርና ኮፒ ሊንክ እያደረጋችሁ አዳርሱት። እንደዚህ ይላል አማርኛው። አምላኬ አምላኬ ሆይ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። እንጨትና ውሃ በሌለበት ምድረ በዳ ሥጋዬ ለአንተ እንዴት ልዘርጋልህ? ኃይልህንና ክብርህን አውቅ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወት ዘመን ያመሰግንሃለሁ፣ በአንተም ስም እጆችን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። ደስተኞች ከንፈሮችም ስምህን ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ፣ ረዳቴ ሆነኸኛልና። በከንፈሮችህም ጥላ እታመናለሁ። ነፍሴ በኋላ ተከታተለች፣ እኔንም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይግቡ። በሰይፍ እጅ አልፈው ይሰጡ፣ የቀበሮችም ዕድል ፈንታ ይሁኑ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱም የሚምል ሁሉ ይከብራል። ዓመፅን የሚናገር አፍ ይዘጋል ይላል። ሁላችሁም ግዕዝ የማትችሉ በአማርኛ መጸለይ ትችላላችሁ። መዝሙር 62 ላይ ታገኙታላችሁ ማለት ነው። ለሁሉም አዳርሱት። ሁላችሁም የዘላለም ሕይወት የሚለውን ቤታችንን ፎሎ እያደረጋችሁ ተከታተሉ። እወዳችኋለሁ። ክብር በሉልኝ።